ሰላም ቱ እንዴናችሁ እንደተለመደው በላይቭ ቪዲዮ ተመልሰናል። የዛሬ ቪዲዮአችን የሚሆነው የድሮ የአሁኑ የድሮ ዘፋኞችን እናወዳድራቸዋለን። እስከ ቪዲዮአችን መጨረሻ አብራችሁን ሁኑ። ፓው በመቀጠል የምንመለከተው ድሪልን ከጀመሩልን የኢትዮጵያ ድሪል ዘፋኞች መካከል አንደኛውና ግንባር ቀደሙ ለጄቢ በመባል የሚጠራ የድሪል ዘፋኝ ነው። የሱን ቪዲዮ አይተን እንመለሳለን። Jalen Allen Glock Srazdain Bilish tak flik peace Tazastanain asastain Yona batigis tiragagal blenda tasikain Tegis binorain or hospital ነበር ምታገኘ ጀጀሎ ይጠይቅ ማን ብሎ ተኩስለው ይተኩሳል ሶስት ኮች ጋቢናሉ አንዷ መርጦ ይዞ ይሄዳል ረጅም ማጋዚን አለኝ 35 ውስጡ ይዛል አፍንግ ወንድ ስሞክ እስክስክስታ ያስደንሳል ማፊ ለለደቴ ሰጠችኝ ሽቶ አርጌው ጥቼ አንዷል ፈታለች ክፍልክ እንደ ሱቅ በደረቴ በሌላ ቀን ወጣው ዝቅ አርጌ እንትን ላይ ነፍቼ ግምቴ ልክ ነው ጠቀመኝ መጋጫ ማረግ ጀጀልስ አራት ይዟል ያለን ግላክ ስራዝታኝ ብልሽ ታክፍልክ ፒስ ሳስተኔን አሳስታኝ niggas fucking enemy I know they ain't feeling me የምና ባትግስት ይረጋጋል ብለህ እንዳታስቀኝ ትግስት ቢኖረኝ ኖሮ ሆስፒታል ነበር ምታገኘኝ ቀዳሜ ሲሆን እጄ ላይ ጠርሙስ ይዝና ሱሪውስ ብረት አለ እና ኮል ዘነዘና ዞርን ዞርን ልክ እንደገና በግ እንደዚህ ነው ማደግ አናውቅም ምን እንደምናረግ ስሰደን እንዳረግ አሁን እኔ ችካል ፈልግ ምፈልገው ጨላ ብቻ ኢትዮጵያ ሌብል ያዝጋሉ አረጉ መጫወቻ አዳዲስ ራፐር መተዋል ድሪል ምናምን ዝርያ እንዳሰሟቸው ቀጥሉ እናንተ ናችሁ ተረኛ ድሮ ጽፍ ነበር ግጥሞቼን አሁን ግን ጀመርኩኝ ቃል በቃ አዳዲስ ራፐሮች መተው ዜማኝ ሲሰርቁ ያስቃ አሁንማ ፊቴ ቀረ ምልቶች ዱ ከዚህ ሌላ እንንትናና እንትና በህልሜ ያየው አለችኝ እንዲህ ብላ ሰክሰኝ ሙቀት 70 ዲግሪ ነበር ኪስ ስገባ በረደኝ ከጀት ሆናል ብዬ እንጂ እኔ ራሴ አይቼሽ ነበር ውቅያኖሱን ላቋርጥ በመቀጠልም የምንመለከታቸው ድሪሉን ልክ እንደ ጄቢ በደንብ ያስተዋወቁልን ኤሞቢ በመባል የሚታወቁ የድሪል ዘፋኞች ሲሆኑ ከነሱ መካከልም ኤኬ ብላታ ጄ ሳይመን በመባል የሚታወቁ ብዙ ዘፋኞች አሉ። እንዲሁም ከጄቢ ጋር ዲስ በመደራረግም ይታወቃሉ። የነሱ ቪዲዮ አይተን እንመለስ። በጨዋታ ጀሞ ቆሟል በፈገግታ ሞርኒንግ ገጠን ስንፈታ አንዷ ፍሪ ተከስታ ተከበብን በባቢላን ሊሰክሱ መስለው ሙራን ወጭባራው ጀማ ሲደራን ራን እኛ ግና ደን ከፈለከውራን አንፈራ አንሸበር ጀሞ ቁጡ ጋራስ ነበር እኛ ጋር ሰላም አለም ፍቅር አይሞደን ማስተጭን ይገር አስተጭ ቡዳ ነው ይውዳ ለነበለ ጊዜው እንዳይጎዳ አስመስሎ ኖራ ኋላ ሊከዳ ከተከኝ ደም ደገዳዳ ነኖም በዴ የጃል ሜዳ አድል ፓዛ አምፐራፔዳ ጨሲ ነፋት በጀማችን አራካያ ነው መፈጃችን ሙሉ ጀማው ከጎናችን ሸገር አዲስ መርመቂያችን ድሪለኛ የግላችን ከሰፊ ብረታል ቃላታችን ነኝ ምን ፍላ ፓብሎ ማሊናገር እኔ እንደፍሮ በሚዲያው ወሬው ሰፍኖ ዛሬ ሳይሆን ገና ድሮ ራፕ ድሪ ተቀምሮ ይፍታታ ነበር ሰው ተቀጣጥሮ ደረሰ መሰል የኛ ሰዓቱ ልናወራ ነው እውነቱ ይስተው እንጂ ለተተኪው ድል እሱ ጋር ፍኖ ጥበብን ከሚገል አይሻልም ወይ እንደ ድቢያብር ካልሆነ ደግሞ ካልገባው ፍቅር ግንባሩ ልምታው በዛሪ ሞፍትር በጣም ይቅርታ ለወለደችው መድረክ ላይ ተኝቶ ልጇ አላገኘችው ሆነ እንኳን በመረው ላንድናቱ ብዬ ተኩሶ የደፋዋል ሌላኛው ዱሪ ታጥቀናል ዝናሩን ከነገር ማይነት ወተቴ ቀብረናል አንድ ባንድ መሪ መጃችን ልቀናል የሰው ማንነት ወተቴ ለበቃ ብትወራ ብትጀማው ወንዴ ነው የለበትም ስህተት በገዛ ሰፈር ሊቀብሩ ወስኗል ምሶላል መሬት ሂድና ንገረው ለድመቱ ጀማ ስታወራ አንተ ለሚሰማ ልክ ነው እኔ ወደዛ ጨለማ ጥይቱን ተኩስ ነው ድራጅ ተባለ። አሁን ደግሞ የምንመለከተው ልክ እንደ ጄቢ በደንብ ድሪልን በማስተዋወቅ ልክ እንደ ኤሞቢ ድሪልን በማስተዋወቅ የሚታወቅ ሊድሮባ በመባል ከድሮ ጀምሮ ድሪልን በመስፈል ላይ ያለ ሰው ሲሆን በብዛትም የሚታወቀው ዲስ ባለማድረግ የራሱን የራፕ ስታይል በማራመድ የሚታወቅ ድሪል ዘፋኝ ሲሆን የሱን ቪዲዮ አይተን እንመለሳለን። ጀሞንኩ እንደ ንስር ማን ሊሰማ ማን ሊረዳ ሚሞክር ካለኛ ሊጎዳ ወሬ ብቻ በጥላቻ ድሪለኔ መጫወቻ ስልቱን ይዘን ያው በጀማ ደመቅመቃል ነው በከተማ ና በለው ፉክክር ወደኛ ዳሩን ይዞ እንደመጋኛ ና ሞክር ወደ መሃሉ ሃያ ላይ ነው ዙፋኑ መጥፎ የለም ጥሩ ብቻ ንጹህ ልብ ከጥላቻ ከኛ ለመራቅ የለው ምርጫ አንዱ ካንዱ የለው ብልጫ በለው በርግጫ ሲሆን ለብቻ አዲስ ስራ አዲስ ነገር ቀልዱ በዛ የታልቁም ነገር ዘፋይኔም ባይ ሞልቶ ባገር ጠፋ ከኛ ሚፎካከር አዳሜ ስልቱ ሳይገባት መቱ ዝም ብሎ ይደረድረዋል ቃላቱ ኖሬ ብቻ የለውም ትርጉም ማነ ሀል ተሸፈነ በጉም መጣሁን ድጋሚ ሁለተኛ መጠቀመው ቃል መታተኛ ልትፈልግ ለኔ ቃላቶች ፍቺ ቀንም ሌሊቱንም ማተኛ ጀሞ ፍቅር ነው እንደነብር መቀኛ ወረኛ የለም ከኛ
Robot. Ay. ናይ ሮባ ትልቁ ስንፈጥር ግፊት ተጨነቁ አይተውን ከሩቁ ተደበቁ ሊፈነዱ ሞክረው ነበር ደነገጡ ማንደሆኑ ሲያቁ 20 ሜትር ነው ሰፈሬ ነበር መላ ስንሯሯጥ የለን ጊዜ ለወሬ ለወደደን ፍቅር ከነካኩን ግን አውሬ ጭስ ከጨብሲው ጋር 247 ይዞራል በደሜ አይ ሞርኒንግ እንገልጣለው 20 ሜትር ላይ ኤቭሪ ዴይ ምንቀሳቀሰው እንደሙዴ እስካሁን አብራችሁን ከቆያችሁ ላይክ ሼር ሰብስክራይብ በማድረግ ዩቲዩብ ቻናላችን ቤተሰብ ይሁኑ። አሁን ደግሞ የምናሳያችሁ የአሁኑን ጊዜ የድሪል ዘፋኞች ሲሆኑ እነሱም አሁን ላይ በጣም ከተማውን እያናጉት የሚገኙ 49 ግራንድ በመባል የሚታወቁ የድሪል ዘፋኞች አሉ። የነሱን ሚውዚክ ቪዲዮ ተመልክተን እንመለሳለን። እስከዛ ሰብስክራይብ ያደርጋችሁ ባው በዝግታ ጠላቴን ወጋ ሳልነካክ ሱሪና ርኬ ስባዬ ነፍች ወርቅ ካፍሮቱ ለሳላይ ቀለጠ ለሰሪ ያልነው ስለት ንፋንገት ቆረጥ አጅሬ ገለባ ላይፍ አለወጥ ጋንሻት ሻት ወንድ ልጅ አይወደም ቺቻት ሳገኘው ሚሰማው ጋንሻት ኤሞን ኒገ ይርሻት አይወጣም ከገባበት እሳት ይሮጣል ራን ይያዛል አናቱ ሾታል ጋንሻት ክሊክላክ እኔ ነኝ መጥቼ መደፋክ ስራው ሞሳ ራስታ ባቢላ አይሰጡኝ እኔ ፋታ ለቁሙ በስታ እንደምሸደምታ እንደምስብም ቃታ ያቁኛል እኔ አልረታ ሲያቁምም ቀጥላል ይወት ጥሎኛል ባሳቡ ደጋግሞ ጠላት ወድቄያል ወድቅም ቢቆረጥም አንገት እንዲህ ያለ ሆኖ ከብዶኛል ምላሱ በአካል ግን ሳገኘው ይክሰስናል ምላሹ አይቀርም ይሆናል ቀን ያኔ ደርሶ ተንበርክኮ ይጠይቃል ይቅርታ መልሶ ጋንሻት ጠጋበይ ጓደኞቼንም ሃይ በይ አይታፈስ መላ ከመሬት ላይ ጀመሆን አፍታች መላ ከላይ ይወረድልሻ ብቶኝ ማታ ላይ ገባውን ዱርዬ ብሎሃል ጀለስ ወክዬ የመጣው ራስተፈሪ ሬስቲን ፒስ ሳይለ ስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ሃሃ ብቻ ታስቀኝ ይህኩ 4.9 ኔጋ ባለፈው ህይወቴ ብያል። በቀጣይም ደግሞ የምንመለከተው ኤቢ ፖፕ በመባል የድሪል ዘፋኝ ሲሆን ይህም ድሪል በደንብ እንድናውቅ ያደረገን መጀመሪያ በከፈትኩላችሁ የ49 ግራንድ ድሪል ዘፈን ነው። በሱ ዘፈን ላይ ዲስትራክ በመስራት ነው እንድናውቅ ያደረገን። አሁን ደግሞ ከዚህ ቀጥሎ 1-2 ዘፈኖችንም ሰርቶልናል። የሱን ቪዲዮ አይተን እንመለስ። እሱ በዘፈኑ የሰፈሩ ልጅ አለቀ ራሱ ላይ አሟርቶ ይሄው ጨኔ ተጨነቀ ራስተፋሪ ያይ ይሄ ድምፄን ነው ንጋቱን አታላይ አረጫለው ይላል እንደ መላ በላይ ቺኳን ባናበታለቸው እንደሆነ ሰላይ ኦሪጂናሉን አውቃ አርጋኛለሽ ከላይ ይሰራ ወዳለው አይደለው ምቀኛ ግን አስጠጪ በዘበዝ አይወክለንም እኛ የቱ ጋር ነበረ ድሮ ስንፈነዳ እኛ ጠላት ሲያጠቃ ንገረው እኔም ክፉ በረኛ ድምፄን አጥፍቻለሁ ማክሱንም ላለማስላት ብሮ ማክሱን ስለበላ ሁለት ጀለሴ ሲዋጥ እንደ ዱርዬ ለባሽ ግን ሲነኩት ነው ከሳሽ ገና ትበሳለ ንግስ ከወጣ ቀይ ፈሳሽ ስም መላክ ያወጣዋል ያንተ ማን ነው ያወጣው ጀለስ በቅያሱ ገብቶ ያለውን ሲያወጣጣው እስፓቱ ሲጨነቅ ሮጦ ተደበቀ ማይነካ ነካካና ከሰፈር ለቀቀ break niggas suck my dick break በሪዝን ብሬክ ብራዘሪ ጣቶ ተሰርቶ መተው እነበቀሉ 4.9 ብሎ ህዝቡና ታለሉ አንድ መልእክት ማለኛው ይስማለኛው ገሉ በተመሳሳይ ምርታቦ እንዳይታለሉ እንደናንተ አላወሩ መነጁ ግብዳው አራብሳ አይደለም ንገስ እዚህ ጋር ነው ሜዳው በተግባር ነው ዝና ብለው ልክ እንደነሰያ የቃይሉ ወንድማቢለኝ በዚህነው ማፊያ ያስታውቃል ኦሪጂናል ገና አገባቡ ጭራሽ አልፋቶ ንገስ እስኪመጣላቡ ብሎ ሳይንስ ለማንም አይፈነዳም 4.9 ነው የፈነዳለው እስኪናና ተጋፈጠኝ የፈቱት መሰለው እንዴ አስረዝመው ቢያስሩት የዘንድሮ ፍሪ ከረ እንዴ ነው ያፈሉት እስክትያዝ ነው እንጂ በጊዜ በቦታው እስኪ ያየዋለው ጀግናው ማነው የሚያወጣው እንዳለ ፍሪኩ የተገኘው በክሊፑ ማንም አያመልጠኝ እስካን ከሳቀቡ ቺኪ ዞሪዝናና ደብሊቢ ይመጣል ከስክሪንሾት እየወጣ አባሪው ቀበራል break niggas suck my dick break reason break እስካሁን ለምን አልጠቀሱትም? እስካሁን ስለምን ረሱት ብላችሁ አስባችሁ ሊሆን ይችላል። እኛ ግን አረሳ ነው። ማን ነው እሱ? ቡራቡል በመባል የሚታወቅ ድሪል ዘፋኝ ሲሆን ይህ ድሪል ዘፋኝ በብዛት በብዙ ሰዎች መደነቅን ያገኘ ነው። እንዴት ማገኘ ብትሉኝ ብዙ ሰዎች ሪል ላይፍ ነው የሚዘፍነው። ድምጹን በጣም የሚገርም ነው።
ብቻውን ብዙ ሰው ነው 1000 ሰው ነው እያሉ በጣም ያበረታቱታል። የሱን ዘፈን ሰምተን ከመመለሳችን በፊት እሱ አሁን ላይ በእስር ቤት ቢገኝም የሱ ዘፈን በብዙ ሰዎች እየተሰማ ይገኛል። የፈለከውን ሰርቼ መጣላት ያራዳ ልጅ ሲጀመር ቅያስን አይመርጥም የትም ሂዶ ይኖራል ብቻ ምንም አይሸጠርም ያራዳ ልጅ በርፍቅ ጭራሽ ነጥብ አይጥልም አንደኛ ነኝ በሉ ማንም ማንንም አይሰማም ሪል ነው ጀለስ ቱዝሪ አይመቸኝም ንክኪ አልወድም መዛት አልፈጠረብኝም እውነት ነው መናገረው ጠባሳው ስላለኝ ግን የበዘበዘው ጭራሽ እንዳከቱኝ ዋጃታው ለገባው ቅያስ መታጠፊያ ነው ሂዱና ንገሯቸው እውነታው ይሄ ነው ወንድ ልጅ ሲጀመር እግር እንጂ ሀገር የለው መሀል ዳር ጸብ ያስነሳ ምን ጊዜም ድመን ነው ያራዳ ልጅ ጠይቅ ከሱ መዳኒ ነው የናንተ እርድና ግን ወጥ እየረገጠ ነው በቃ ስፖርት ያልሰራ ለናንተ ፋራ ነው የናንተ እርድና ግን ለኔ መቀመጫ ነው ኩምበሪ በትንሿ ቢላ ነውና ተረቱ በስጋ አትመካ ዳዊ በጠጠር ነው ጉልያድን ይጣለው ስጋ ቢወፍር ማቅጠኛው ግን ቢላ ነው ስፖርታዊና አቅም አሪፍ ስሩ ይመቻችሁ ከፈጠናችሁ በትንሽ ብረት ተሞታላችሁ ልጆቹንም ንገሯቸው ቱስሪ እንዲያቆሙ አስጨነቀን ይላሉ እራሳቸው ሲጨነቁ አሉ ደግሞ ህጻናት ሰራን የሚሉት የፈጠራ ስራ ግጥማቸው ምንድነው ምትሉ ጠራ ሳይኖራችሁ ገዳይነን አበሉ ሚፎከረው ገለነው ከተሞና ተወከቡ ስተራ ካልሰራም ምናገረው እውነት ነው ውሸት እኮ ቀላል ነው በቦታው ነው የሚከብደው ግን እውነት ተናግሮ ከመሸበብ ማደረ እሱ ያዋጣናል ቢያንስ ይቅር ያስብላለ ሳይደርሱብኝ አልደርስም ለሁሉም ክብር አለኝ ግን ቀጥኝ ሲያየኝ በመቀጠልም እንዲሁም በመጨረሻ የምንመለከተው ሊምበር ክሪፕ በመባል የሚታወቅ ድሪል ዘፋኝ ሲሆን ይህ ድሪል ዘፋኝም በብዙዎች ከቅርብ ጊዜ ጀምሮ ወደ ተወዳጅነትን ያገኘ ድሪል ዘፋኝ ነው። Breaking news, Limba Crip is a little different than most of Ethiopian music artists. The reason is he's still shining on the color of marijuana and cannabis plants. ባርማን ክሪሚናል ድጊ ተመልሰናል ያረዳ ልጅ ይለያል ለመሰሰልም ያንጸባርቃል ወሬኛው የሚያወራል ላይተኛ ምንቀል ፊደን ግጣል ዳይ ማደፋካ ጊሚ ላይ ፓስታፋያ we need cannabis bass play ብለን ፓፍ ጠላት ላይ ብለን ዘራፍ አልበለጠብን ድራስ እኛ ሱሱን አንግራስ ሳግባኝ ምክንያቱም ቅጠል ከወረቀቱ ያስፈልጋቸዋል ዱ ጀስተዋል የተወዱ ሁሉም ሆነብን ድመት 96 ውሸት ይቀያየር ማንነት ይሰለብጣል እንገት እሱም ነበር ጀለሴ ያበለጥኩት ከራሴ ግን በለጠበት ፍራን ኩል ይዘታል ከኋላ ጀለሰው ነው ለከዳይ ይፈረር በግላክ ብራዳ ተበላሽ ተምታቱ ብሻ ስራሽ ስትቀመሪ በቀኝ አዙሮ ጣለ ግራሽ ፍርዬ አለ ብረቱ ይለቀቅብሽ አልኳሱ ባናቱ ሙርንጊ ጥዋ ደብልቅ ይዛዛ ላክ አይ ነቃ ድንገት ባንድ ሻት የለምጥ ሳልፋት ሸብልላት አፏን በሳት አቃጠላ ሰው አደለች ግን ግጠልና ፍቅር ይዞኝ የምሰማት አይ pretty girl በጭስ ተሸነፈሻል ባድገት ክሪሚናል ባንድስ ታስቀይሮሻል pretty girl ቻሉ እንግሊዘኞች እንጂ ካልተመቸ ስክሮል ጂ እንግዲህ ዩቲዩብ የዛሬ ቪዲዮአችን ይህን ይመስል ነበር። በሌላ ባበደ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና ደግሞ በመጨረሻ መናገር የምፈልገው ለኔ በጣም አንደኛው የመጀመሪያው በቃ የሚገርም ለኔ አንደኛ ድሪል ዘፋኝ አልናገርም ያው ለእናንተ ግን በጣም አንደኛ የሚመቻችሁን ዘፋኝ ኮሜንት ላይ አስቀምጡልኝ። በሱ የሚገርም ቪዲዮን